በጌታ በእግዚአብሔር ይህንን መልእክት ከወደዳችሁና ከተባረካችሁ ለወንድሞቻችሁ ለእህቶቻችሁ ሼር አድርጉ። በእናንተ አንድ ሼር፣ በእናንተ አንድ ኮፒ ሊንክና በእናንተ አንድ ሪፖስት ወንጌል እየተሰበከና ሰዎች እየተጽናኑ ስለሆነ ሁላችሁም ይህንን ቪዲዮን ሼርና ኮፒ ሊንክ እያደረጋችሁ ለብዙ ሰዎች አድርሱ። አንድ ተስፋ የቆረጠው ነፍስ ሊኖር ይችላል። አንድ ተስፋ የቆረጠች ነፍስ ፈተና ገጥሞ ተስፋ ቆርጦ የሚጨነቅ ነፍስ ሊኖር ይችላል። ይህንን መልእክት አድርሱ። ያዕቆብ መልእክት ምዕራፍ 1 ከቁጥር 2 እንደዚህ ይላል፣ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ወዳጆቼ ሆይ በዚህ ድንኳን ውስጥ እስካለን ድረስ ያልጠበቅነው ችግር ሊመጣ ይችላል። ያልጠበቅነው መከራ ሊመጣ ይችላል። ያልጠበቅነው መሰደድ ሊመጣ ይችላል። በየትኛው መንገድ እያለፋችሁ ተስፋ እንዳትቆርጡ። ለዛ ነው የእግዚአብሔር ቃል ሲናገር በተስፋ ደስ ይበላችሁ፣ ሃሌሉያ፣ በመከራ ታገሱ የሚለው። ወዳጆቼ ሆይ ያልጠበቃችሁ ችግር ያልጠበቃችሁ ገጠመኝ በህይወታችሁ ሊመጣ ይችላል። በየትኛው መንገድ እያለፋችሁ ግን ተስፋ እንዳትቆርጡ እንዳታዝኑ። መጽሐፍ ለዛ ነው ተስፋ እንደሌላቸው እንደሌሎች አትዘኑ የሚለው። ከገጠመኝ ውጊያ ከጠላት ፈተና ተስፋ ይበልጣል። ኢየሱስ ክርስቶስ ጌታ ነው። ይህ መልእክት ብዙ ሰዎች ጋር ድረስ ሼር አድርጉ።